ምዕራባውያን በአይነ ቁራኛ የሚመለከቱት እጅግ አደገኛው ሰው ሲሉ የሚጠሩት የቀድሞ የኬጂቢ የስለላ ሰው የአሁኑ የራሻ መሪ ቭላድሚር ቪላድሚሮቪች ፑቲን። ቭላድሚር ቪላድሚሮቪች ፑቲን በሌኒንግራድ አሁን ፒተርስበርግ በምትባለው ከተማ ደሃ ከሆኑት እናቱ ማሪያ ኢቫኖቫ ፑቲና ከአባቱ ቭላድሚር ስፒሪዶኖቪች ፑቲን ጥቅምት 7 ቀን በ1952 እንደ አውሮፓውያን አቆጣጠር ተወለደ። እናቱም በፋብሪካ ውስጥ የምትሰራ የነበረ ሲሆን አባቱ ቭላድሚር ስፒሪዶኖቪች ፑቲን በሁለተኛው የዓለም ጦርነት ላይ ተሳትፎ እንደነበረው መረጃዎች ይጠቁማሉ። የቭላድሚር ፑቲን ታናሽ ወንድምም በህፃንነቱ ስለሞተ በዚህ ምክንያት ፑቲን ለቤተሰቡ ብቸኛ ልጅ እንዲሆን አድርጎታል። ቭላድሚር ቪላድሚሮቪች ፑቲን በልጅነቱም እጅግ ኃይለኛና ጠበኛ እንደነበረ በትምህርት ቤትም ከልጆች ጋር በጸብ እንደሚታወቅ መምህሩ የነበሩት ቬራ ጉራቪች ተናግረዋል። አክለውም ከፍተኛ የማስታወስ ችሎታና ቀልጣፋ አእምሮ እንደነበረውም ገልጸዋል። ቭላድሚር ቪላድሚሮቪች ፑቲን እጅግ ደሃ ከሆኑ ቤተሰቦች ሲሆን የተገኘው በልጅነቱም ከጎዳና ልጆች ጋር መዋልን ያዘወትር እንደነበር ተገልጿል። የጁዶ ፍቅር የነበረው ሲሆን ይህም አካሉን ለማጠንከርና በራስ የመተማመን ችሎታ እንዲኖረው አስችሎታል። በልጅነቱ የኬጂቢ አባል መሆን ይመኝ ነበር። ይህንንም ህልሙን በ23 ዓመቱ አሳክቶት የኬጂቢ አባል ለመሆን በቅቷል። ከሌኒንግራድ ስቴት ዩኒቨርሲቲ በህግ ትምህርት በ1975 ተመርቋል። ጀርመንኛ ቋንቋን አቀላጥፎ ይናገራል። እንዲሁም ደግሞ የውሻ አፍቃሪ እንደሆነም ይነገርለታል። ለረጅም ጊዜ የሩሲያው መሪ ቭላድሚር ቪላድሚሮቪች ፑቲን የዓለምን ትኩረት የሳበ አከራካሪ መሪ ሆኖ ለመዝለቅ ችሏል። ምክንያቱም የኬጂቢ አመጣጥና የብረት ፊስት አስተሳሰብ አይረን ፊስት ሜንታሊቲ ይሉታል ነጮቹ። ፑቲን በምስራቅ ጀርመን ተቀምጦ ለ16 ዓመታት የኬጂቢ ኦፊሰር የሶቪየት ኢንተለጀንስ ነበር። የእሱ የኬጂቢ ዳራ በአመራር ዘይቤው ላይ ከፍተኛ ተጽዕኖ አሳድሮበታል። ይህም ሚስጥራዊ ተቆጣጣሪና ምዕራባውያን እንዳይተማመን አድርጎታል። ተቺዎች ይህ የእርሱን አምባገነናዊ አስተዳደር ቀረጸው ይላሉ። የሐሰት ባንዲራ የሽብር ጥቃት ወይም አሌጅድ ፎልስ ፍላግ ቴረር አታክ 1999 ፑቲን ፕሬዝዳንት ከመሆኑ ጥቂት ቀደም ብሎ ሩሲያ ውስጥ በአፓርትመንት ላይ በደረሰ የቦምብ ጥቃት ከ300 በላይ ሰዎች ተገድለዋል። ጥቃቶቹ በቼቼን አሸባሪዎች ተመካኝተው ነበር። ሁለተኛም የቼቼን ጦርነት ፑቲንን ተወዳጅና ታዋቂ አድርጎታል። ይሁን እንጂ ምርመራዎች ለምሳሌ ጋዜጠኛ አና ፖሊትኮቭስኪያ የኤፍኤስቢ የሩሲያ የደህንነት አገልግሎት ተሳትፎ ሊሆን እንደሚችል ጠቁመዋል። ፑቲን ይህንን አስተባብሏል። ነገር ግን ክሱ ቀጥሏል። የተደበቀ ሀብት ፑቲን ብዙ ጊዜ ከዓለማችን ባለጸጎች አንዱ ነው ተብሎ ይገለጻል። ምንም እንኳን ኦፊሻላዊ ደሞዙ መጠነኛ ቢሆንም ይህም ማለት $140,000 በአመት የሚከፈለው ሲሆን እንደ የፓናማ ወረቀቶችና ፓንዶራ ወረቀቶች ያሉ ፍንጮች የቅርብ ጓደኞቹ የራሱን የተትረፈረፈ ሀብት፣ የመርከቦቹ፣ የቤተ መንግስቶች፣ የባህር ዳርቻዎችን አሳይቷል። እንደ አውሮፓውያን አቆጣጠር በ2022 የተደረገ ምርመራ ፑቲን $1.4 ቢሊዮን የጥቁር ባህር ቤተ መንግስት ወይም ደግሞ ብላክ ሲ ፓላስ ቅጽል ስሙ የፑቲን ቤተ መንግስት ባለቤት እንደሆነ ተነግሯል። ይህም ክሬምሊን ውድቅ አድርጓል። የፖለቲካ ተቀናቃኞችን ማስወገድ ተቺዎችና ተቃዋሚዎች ብዙ ጊዜ ለእስር፣ ለስደት ወይም ለሞት ይጋለጣሉ። አሌክሲ ናቫልኒ 2020 ከኖቪቾክ ጋር ታስሯል፣ በኋላም ተመርዟል። አሌክሳንደር ሊትቪንኮ 2006 በለንደን በፖሎኒየም 210 ሻይ ተገድሏል። ቦሪስ ኔምቲሶቭ 2015 በክሬምሊን አቅራቢያ በጥይት ተመቶ ተገድሏል። ብዙ የምዕራቡ ዓለም የስለላ ኤጀንሲዎች ፑቲንን እነዚህን ድርጊቶች ትዕዛዝ ሰጥቷል በማለት ይከሱታል። ይህም ክሬምሊን ውድቅ አድርጓል። የክሪሚያና የዩክሬን ጦርነት መቀላቀል እንደ አውሮፓውያን አቆጣጠር በ2014 ሩሲያ ዓለም አቀፍ ህግን በመጣስ ክሪሚያን ቀላቅላለች። እንደ አውሮፓውያን አቆጣጠር በ2022 ፑቲን በዩክሬን ላይ ሙሉ ወረራ በማድረጉ ዓለም አቀፍ ማዕቀቦችና የጦር ወንጀሎችን ምንጀላ አስከትሎ ነበር። ጦርነቱ በ10 ሺዎች የሚቆጠሩትን ገድሏል፣ ሚሊዮኖችንም አፈናቅሏል። የምርጫ ጣልቃ ገብነትና የሳይበር ጦርነት የአሜሪካ የስለላ ኤጀንሲዎች ሩሲያ በ2016 የአሜሪካ ምርጫ ዶናልድ ትራምፕን ለመርዳት ጣልቃ ገብታለች በማለት ደምድመዋል። ተመሳሳይ ክሶች በአውሮፓ ተነስተዋል። ለምሳሌ በፈረንሳይና ጀርመን ሩሲያ ይህንን ተቃውማለች፣ ሩሶፎቢያ ብላ ጠርተዋለች። ጸረ ዴሞክራሲያዊ ህገ መንግስታዊ ለውጥ እንደ አውሮፓውያን አቆጣጠር በ2020 ፑቲን የስልጣን ዘመኑን እንደገና ለማስጀመር የሩሲያ ህገ መንግስትን አሻሽሏል። እስከ 2036 ድረስ በስልጣን ላይ እንዲቆይ አስችሎታል። ተቺዎች ይህንን ወደ የእድሜ ልክ አምባገነናዊ አገዛዝ በማለት ይጠሩታል። የነጻ ሚዲያ አገዳ ገለልተኛ ሚዲያና ተቃውሞችን አፍኗል በመባልም ይታወቃል። ኖቪያ ጋዜጣ ወሳኝ ጋዜጠኞቻቸውን እንደ አና ፖሊትኮቭስኪያ ያሉ የተገደሉ ጋዜጠኞችን ያካትታሉ። በአንድ ወቅት ፑቲን በዚህ ጉዳይ ላይ ተጠይቆ እንደ ራሻ የዲሞክራሲ ሀገር የለም፣ ነገር ግን ሚዲያዎች ልቅ የሆነ መንገድ እንዲከተሉ አልፈቅድም ሲል ተደምጧል። ኤልጂቢቲኪው መብቶች የግብረ ሰዶማውያን ፕሮፓጋንዳ ህጎች የኤልጂቢቲኪው ተሟጋችነት ወንጀል ያደርጉታል። የበይነ መረብ ቁጥጥር እንደ ሉዓላዊ የኢንተርኔት ቢል ያሉ ህጎች ስቴቱ የመስመር ላይ ይዘት ወይም ቪዲዮ ኮንቴንትን ሳንሱር እንዲያደርግ አድርገዋል። የኮቪድ-19 አስተዳደር ጉድለት ሩሲያ የኮቪድ-19 ሞትና ጉዳዮችን ሪፖርት አድርጋለች። ከመጠን ያለፈው የሟቾች ግምቶች ከ1 ሚሊዮን በላይ ሰዎች መሞታቸውን ይጠቁማሉ። ይህም ከኦፊሻል አሃዝ በ400,000 እጅግ የላቀ ነው። ስቴቱ የስፑትኒክ ቪን ክትባትን አስተዋወቀ፣ ነገር ግን ዝቅተኛ የህዝብ እምነት
ገጥሞታል። የፑቲን ቅጽል ስሞች፣ የህዝብ መግለጫው፣ ፈረሶችን ያለ ሸሚዝ የሚጋልቡ ተዋጊ ጄቶች አብራሪና በስኩባ ዳይቪንግ ወቅት ጥንታዊ የግሪክ ቅርሶችን ሰብሳቢ እያሉ ያነሷቸው። ፕሮፓጋንዳ የመንግስት ሚዲያዎች ከምዕራባውያን አስደሳችነት ወይም ባህል ይልቅ ልማዳዊ እሴቶችን የሀገሩን ባህል ጠባቂ አድርገው ይገልጹታል። በዚህም ወግ አጥባቂ እንደሆነ ይነገርለታል። አካባቢ ውድመት ሩሲያ ከአየር ንብረት እርምጃ ይልቅ ለነዳጅ ወይም ደግሞ ዘይትና ጋዝ ቅድሚያ የምትሰጥ በመሆኑ ከፍተኛ ብክለት አስከታይ እንደሆነች ይነገራል። ከአርክቲክም በአየር ሙቀት መጨመር ምክንያት ከዓለም አቀፋዊ አማካይ በእጥፍ ፈጥኗል። ሆኖም ፑቲን ቁፋሮን አስፋፍቶ አካባቢውን ወታደራዊ አድርጓል። የዋግነር ቡድንና ፕሮክሲ ጦርነቶች ፑቲን በሶሪያ አፍሪካና ዩክሬን የሩሲያን ጥቅም ለማስቀደም እንደ ዋግነር ግሩፕ ያሉ ቅጥረኞችን ይጠቀማል። ዋግነር በጦር ወንጀሎች በማሰቃየትና የተፈጥሮ ሀብቶችን በመበዝበዝ ተከሷል። ለምሳሌ በሱዳን ወርቅ። አከራካሪ ቅርስ ፑቲን ብሔራዊ ኩራትን በማደስ በአንዳንድ ሩሲያውያን ሲመሰገን፣ አገዛዙ ግን የሚከተለው ምልክት ተደርጎበታል። የሰብአዊ መብት ረገጣ፣ ኤክስፓንሽኒስት የውጭ ፖሊሲ፣ የኃይል ማዕከላዊነት፣ የስርዓት ብልሹነት። ልብ ይበሉ፣ አንዳንድ በፑቲን ላይ የሚነሱ ጥያቄዎች አሁንም አከራካሪ ናቸው እና የሩሲያ መንግስት ሚዲያ ትችቶችን የምዕራባውያንን ፕሮፓጋንዳ ሲሉ ውድቅ አድርገውታል። ሆኖም ቭላዲሚር ቭላዲሚሮቪች ፑቲን የሶቪየት ህብረት ከመፈራረስ አድኖ በምዕራባውያን ዘንድ የምትፈራ የኢኮኖሚ መረጋጋት ያለባት አብዛኛው ዜጎቿ መካከለኛ ገቢ ካላቸው የሚመደቡ ጠንካራ የውጭ ፖሊሲ ያላት ጠንካራ ወታደራዊ ተቋም ያላት እሴቷን ጠብቃ የቆየች እንዲሁም በ2014 ከዩክሬን ክሬሚያን በመውሰድ ግዛቷ እንድታስፋፋ ያደረገ ክንደ ብርቱ መሪ ነው።